ኢሉሚናቲዎች በምስጢር ዓለም ተቋጥረው አዲስ ስርዓት ሊዘረጉ ነው የሚለው መላምት ለዓመታት ሲሰማ ቆይቷል። የዚህ ሀሳብ መነሻ በአውሮፓውያኑ 1960ዎቹ የነበረ ልቦለዳዊ ክስተት ነው። ጀርመን የነበረው ኢሉሚናቲ ኢራ ወይም የእውቀት ብርሃን ዘመን ከኢሉሚናቲ መነሻ ጋር ይተሳሰራል። ባቫሪያን የሚባል ምስጢራዊ ስብስብ ነበር። ይህ ስብስብ እንደ አውሮፓውያን አቆጣጠር በ1776 ነበር የተጀመረው። የተማሩ ሰዎች ተሰባስበው ሃይማኖታዊ ስርዓትና መዋቅርን ይነቅፉ ነበር። ፍሪምሰን እንደተባለው ሌላ ምስጢራዊ ቡድን ሁሉ ኢሉሚናቲም ተራማጅ ተደርጎ ይወሰዳል። ወግ አጥባቂና ክርስቲያን ተቺዎች ግን አልተቀበሏቸውም። ለተወሰነ ጊዜ ጠፍተው በ1960ዎቹ ዳግመኛ አንሰራሩ። ሰላም ጤና ይስጥልኝ ውድ ኤክሴት ዩቲዩብ ቻናል ተከታዮቻችን፣ በዛሬው ቪዲዮአችን ዓለምን እየመራ ያለ ቡድን እንደሆነ የሚታመነው ኢሉሚናቲ ከየት ወዴት እንዲሁም ስለ መላምታዊ ዘገባ ምን ያክል እውነት ናቸው የሚለውን አብረን እናያለን። ዳዊት ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኗት። አሁን ያለው ኢሉሚናቲ ከባቫሪያን ምስጢራዊ ቡድን እንደሚለይ በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራሚሊ ይናገራል። በምስራቃዊ ፍልስፍና የሚመራ ከተለመደው ባህላዊ አካሄድ የሚጻረር ንቅናቄ በምዕራቡ ዓለም የተስፋፋበት ወቅት ነበር። በወቅቱ ፕሪንሲፒያ ዲስኮርዲያ የሚል መጽሐፍ ታተመ። መንግስት አልባ ስርዓት የሚያቀነቅሉ ሰዎች ኤሬስ የምትባለ የቀውስ አምላክን እንደሚያመልኩ ልብ ወለዱ ያትታል። ማህበራዊ ነውጥ ማስነሳት የሚፈልግ ቡድንን ህይወት ያስቀኛል። መጽሐፉን ካዘጋጁት መካከል አንዱ ሮበርት አንቶኒ ዊልሰን ነው። ዓለም አምባገነን ሆናለች፣ ቁጥጥር ጠንክሯል ብሎ ስለሚያስብ ማህበራዊ ነውጥ በማስነሳት ለውጥ እንዲመጣ ይሻ ነበር። መገናኛ ብዙሃን በመጠቀም ታዋቂ ባህልን በመገዳደር ሐሰተኛ መረጃ በማሰራጨት ለውጥ እንደሚመጣ ያምን ነበር ሲል በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራሚሊ ይናገራል። ጸሐፊው ከሌላ ወዳጁ ጋር በመሆን ፕሌይቦይ መጽሔት ላይ ከአንባቢያን የተላኩ ናቸው ያላቸውን ሐሰተኛ ደብዳቤዎች ያትሙ ነበር። ደብዳቤዎቹ ኢሉሚናቲ ስለተባለ ምስጢራዊ ቡድን መኖር ይገልጻሉ። ሰዎች የሚያነቡትና የሚሰሙት ምን ያህል እውነት እንደሆነ እንዲጠራጠሩ የማድረግ መንገድ ነበር። ብዙዎቹ ስለ ኢሉሚናቲዎች መኖር ማመን ጀመሩ። ጆን ኤፍ ኬኔዲ ማን ገደላቸው የሚለውን ጨምሮ በይፋ ከማይታወቁ ነገሮች ጀርባ ያሉት ኢሉሚናቲዎች ናቸው ተባለ። ወሬው እንዲሰራጭ ምክንያት የሆነው መጽሐፍ ተቀባይነት በማግኘቱ ዩናይትድ ኪንግደም ሊቨርፑል ውስጥ ቲያትር ሆነ። በ1975 ኢሉሚናቲ ሆኖ ጌም ለመጫወት የሚሆን ካርድ ሲታተም ከቡድኑ ጋር በተለምዶ የሚተሳሰሩ ምስሎች ታዋቂ ሆኑ። አሁን ላይ ጄዚ እና ቤንሴን ጨምሮ በርካታ ታዋቂ ሰዎች ኢሉሚናቲ ናቸው ተብሎ ይታመናል። 3 ማዕዘን ያለው ቅርጽ በመስራት መድረክ ላይ ሲያሳዩ ይስተዋላል። ነገሩ እውነት እንዳልሆነ ቢታወቅም አሁንም ድረስ ከ1960ዎቹ የተነሳው የሴራ ትንታኔ ዘልቋል። በ2015 በአሜሪካ በተሰራ ጥናት ግማሽ የአሜሪካ ሕዝብ ቢያንስ በአንድ የሴራ ትንታኔ የሚያምን ነው። በአንግላ ሩስኪን ዩኒቨርሲቲ የምትሰራው ቪረን ሰዋሚ እንደምትለው በተለያዩ ምክንያቶች ሰዎች በሴራ ትንታኔ ሊያምኑ ይችላሉ። አንዳች አይነት የስነ ልቦና ጤና መዛባት እንዳለባቸው መላምት የሚያስቀምጡ ባለሙያዎች አሉ። ሌሎች ባለሙያዎች ደግሞ በራስ መተማመን የሚሸረሽር እውነታን ከመቀበል ይልቅ ቀላል ምላሽ ወይም ማብራሪያ የሴራ ትንታኔ ሰዎች ሊመርጡ እንደሚችሉ ይናገራሉ። የተማሩ ሰዎች በሴራ ትንታኔ እንደማያምኑ በቅርቡ የተሰሩ ጥናት ያጠቁማል። ባለሙያዋ እንደምትለው በደቡብ እስያ ሀገራት የሴራ ትንታኔ ህዝብን ለመቆጣጠር በመንግስታት ጥቅም ላይ ይውላል። በተቃራኒ በምዕራቡ ዓለም ሰዎች አድማጭ እንዳጡ ወይም እንዳልተወከሉ ሲሰማቸው ፊታቸውን ወደ ሴራ ትንታኔ ያዞራሉ። እንደ ዶናልድ ትራምፕ ያሉ መሪዎችም የሴራ ትንታኔን ሲያቀነቅሉ ይሰማል። ባራክ ኦባማ አሜሪካ አልተወለዱም የሚለውና ጆ ባይደን ያሸነፉበትን ምርጫ ተጭበርብሯል የሚለው እንደ ምሳሌ ማንሳት ይቻላል። በሴራ ትንታኔ የሚያምኑ ሰዎች መደበኛ መገናኛ ብዙሃንን የማመን እድላቸው ውስን ነው። ለዘረኛ፣ ለመጤ ጠልና ለአክራሪ ሀሳቦች ይጋለጣሉ ስትል ባለሙያ ታስረዳለች። ትራምፕ በልሂቃን የተገፉ ሰዎች ውክልና እንደሚሰጡ ሲናገሩ ይደመጣሉ። በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራሚሊ እንደሚለው በ1960ዎቹ በጻፈው መጽሐፍ ኢሉሚናቲን ዳግመኛ የቀሰቀሰው ሰው አሁን የሴራ ትንታኔው እጅግ መስፋፋቱን ሲያይ ሊደነቅና ሊደሰትም ይችላል። ሐሰተኛ መረጃን የመዋጋት ዘመቻ መስፋፋት እንዲሁም ማህበራዊ ሚዲያ የሚገፋው መረጃ ሁሌም እውነት እንዳልሆነ የማሳቅ ንቅናቄ ማደግ እንደ ኢሉሚናቲ ያሉ የሴራ ትንታኔዎችን ያከስሙ ቢሆናል ብሎ ባለሙያዎች ይገምታሉ። የኢሉሚናቲ መነሻ ሀሳቡ ከ200 ዓመት በላይ አስቆጥሯል። ሲስተር አና የምትሰራው ከጎቲክ ቤተክርስቲያን ፊት ለፊት ነው። ወደ አካባቢው ከፈረንሳይ፣ ከዩናይትድ ኪንግደም እና ከሌሎች ሀገራት ሰዎች ለስብሰባ እንደሚሄዱ ብታውቅም የት እንደሚሄዱ በግልጽ መረጃ የላትም።
በቤተክርስቲያን መጽሐፍ መደብር ውስጥ የምትሰራው ሲስተር አና ባቫሪያን የኢሉሚናቲ ስብስብ እንደሚደረግ ሰምታለች። ኢንጎስሉታ ከተማ የኢሉሚናቲ መነሻ ቢሆንም ሚስጥራዊ ስብስብ የመደረጉ ነገር ከእውነት የራቀ ይመስላል። በአውሮፓውያኑ 1776 በኢንጎስሉታ ዩኒቨርሲቲ የህግ መምህሩ አዳም ዌስትቻፕት ኢሉሚናቲን ፈጠረ። የንግግር ነፃነት ያለበት የልሂቃን ስብስብ እንዲሆን ነበር ሀሳቡ። ከፍሪሜሰንስ ሚስጥራዊ ቡድን በተጨማሪ የፈረንሳይ ፈላስፎችን ተጽዕኖ አሳድሮበታል። ሃይማኖታዊ ቡድን ሳይሆን ነፃ አስተሳሰብ የሚያስተጋባበት ቡድን መፍጠርና ዓላማ አድርጎ የተነሳ ሃይማኖታዊ እሳቤ ዋነኛ በሆነበት ከተማ ነፃ አስተሳሰብ ማራመድ ቀላል አልነበረም። መጀመሪያ ለቡድኑ አባላት የመረጠው 5 ጎበዝ የህግ ተማሪዎችን ነበር። ከዚህም ቡድኑ በፍጥነት ተስፋፋ። የእውቀት ብርሃንን አባላቱ ለማሰራጨት ሲሞክሩ የመንግስትና የሃይማኖት ተቋማትን እንቅስቃሴ ተከታትሎ መረጃ የሚያቀብላቸው ነበራቸው። ሀብት በማከማቸት አስተምሮን ለማስፋፋት ሞክረዋል። ታዋቂው የጀርመን ዲፕሎማት ባሮን አዶልፍ ሀሳቡን ካስተዋወቁት መካከል ናቸው። ባቫሪያ በፈረንሳይ፣ በሃንጋሪ፣ በጣሊያን እና በፖላንድ ያሉ አባላቱ ብዛት 2000 ደረሰ። ጋዜጠኛው ማይክል ክሌነር እንደሚለው የኢሉሚናቲ ፈጣሪን አብዮተኛ ማለት ይችላል። ሰዎች የተሻሉ እንዲሆኑ ያስተምራል። ማህበረሰብ መለወጥ ይፈልግ ነበር። የተሻለ ዓለም እና አስተዳደር ማየት ይመኝ ነበር ይላል። በሚያስተምርበት ዩኒቨርሲቲ ከሚፈቀደው በተቃራኒው የሰው ልጅ እውቀቶች ሁሉ በትምህርት መሰጠት አለባቸው ሊያምን ነበር። ቡድኑ በተመሰረተ በ10ኛው ዓመት ጸረ መንግስት ንቅናቄ ሲያደርግ ተደርሶበት ተበትኖ መስራቹ ወደ ጎታ ከተማ ተሰደደ። ሆኖም ግን ምስጢራዊ ቡድኑ አልተገደበም ብለው የሚያምኑ ሰዎች አሁንም ድረስ እንዳሉ የታሪኩ ምሁራን ይገልጻሉ። በዊንቸስተር ዩኒቨርሲቲ የሚሰራው ዶክተር ማይክል ውድ እንደሚለው ኢሉሚናቲ ብዙ ንዑስ የሴራ ትንታኔዎች ያሉት ጥቅል የሴራ ትንታኔ ነው። ኢንስታ ጎልድ ከተማ የኢሉሚናቲ መነሻ ትባላለች። በከተማው ሙዚየም የምትሰራው ማሪያ ኤክልሻማር እንደምትለው በሙዚየሙ ካሉ አስገራሚ የታሪክ አጋጣሚዎች ጋር የሚተሳሰሩ የኢሉሚናቲ መጽሐፎች አሏቸው። ከተማዋን የሚያስጎበኘው ክላርን እንደሚለው በታሪክ ጉልህ ስፍራ ያላቸውን ቦታዎች ሲያስጎበኝ በሴራ ትንታኔ የሚያምኑ ጎብኚዎች ያጋጥሙታል። ኢሉሚናቲ አሁን የሚታይበት መንገድ አስገራሚ ነው። ከእውነተኛው ኢሉሚናቲ በጣም በተለየ መንገድ ነው አሁን የሚታየው ትላለች። ሲስተር አና እንደምትለው አሁንም ድረስ የኢሉሚናቲ ስብስብ በከተማው እንደሚካሄድ የሚያምኑ ሰዎች እውነት ባይሆንም እንኳን ቦታውን ይጠይቋታል። ከፈረንሳይ አብዮት አሜሪካ ላይ ከተፈጸመው የመስከረም 11 ጥቃት እንዲሁም ከሌሎች ጉልህ ክስተቶች ጀርባ የኢሉሚናቶች እንዳሉ የሚያምኑ ጥቂቶች አይደሉም። በሶስት ማዕዘን ውስጥ ያለ አይን ለምን ከኢሉሚናቶች ጋር ይያዛል? በሶስት ማዕዘን ውስጥ ያለ አይን ኢሉሚናቲ ምልክት ተደርጎ ይወሰዳል። ኢሉሚናቶች በሚስጥር ዓለምን ለመቆጣጠር እየሞከሩ ነው የሚለው የሥራ ትንታኔ ዘመናትን አስቆጥሯል። በሶስት ማዕዘን ውስጥ ያለው አይን አይ ኦፍ ፕሮቪደንስ በብዙ ቤተክርስቲያንና የፍሪሜሰን ተከታዮች ህንፃ ላይ ይገኛል። የአሜሪካ $1 ላይም ምስሉ ይታያል። በሶስት ማዕዘን ውስጥ ካለው አይን ስር ፒራሚድ ስለሚታይ የምልክቱ መነሻን ጥንታዊ ስልጣኔ አድርገው የሚተነትኑ አሉ። ፍሪሜሰኖች እና ኢሉሚናቶች በሶስት ማዕዘን ውስጥ ካለው አይን ጋር መሳሰር የተለመደ ነው። በሶስት ማዕዘን ውስጥ ያለው አይን መነሻው ክርስትና ነው። በተሐድሶ ሬኔሳንስ የሥነ ጥበብ ዘመን ስዕሎች ላይ ምስሉ በብዛት ይታያል። በዚህም ፈጣሪን ይወክላል። በአውሮፓውያኑ 1525 የተሳለው ሰፐር አት ኤሙስ ይህ ምልክት ይታይበታል። እንደ አውሮፓውያን አቆጣጠር በ1593 የታተመው ኢኮኖሎጂያ የዚህ ምልክት ዋነኛ መነሻ ነው። የፈጣሪን ቸርነት የሚወክል ምልክት ተደርጎ ነው የሚወሰደው። በሶስት ማዕዘን ውስጥ ያለው አይን ለመጀመሪያ ጊዜ መቼ ጥቅም ላይ እንደዋለ ባይታወቅም መነሻው ቀደምት ሃይማኖቶች ናቸው። በክርስትና የአብ ወልድና መንፈስ ቅዱስ ምልክት ተደርጎ የሚወሰደው ሶስት ማዕዘን ነው። እግዚአብሔርን በሶስት ማዕዘን የብርሃን አክሊል ማሳየትም የተለመደ ነበር። የፈጣሪን ብርሃንነት ለማሳየት የብርሃን ፍንጣቂዎች በስዕል ይቀመጣሉ። እግዚአብሔር ከደመና በሚመጣው እጅ የሚወክልም ሲሆን በአይን ሲወከል ግን አልተስተዋለም። ስለዚህ የአይን ምስል በሶስት ማዕዘኑ የታከለው ምልክትን ለማሳየት እንጂ በሃይማኖታዊ መሰረት ነው ለማለት ያስቸግራል። በዝግመተ ለውጥ አንዳንድ እንስሳት ራሳቸውን ከጠላት ለመከላከል ሰውነታቸውን ላይ አይን የሚመስል ምልክት ይታይባቸዋል። ከክርስቶስ ልደት በፊት በ3ኛው ዓመት ዓለም ሱሚያኖች ቅድስናን ለማሳየት የአይን መጠንን ከፍ አድርገው ያሳያሉ። ቀራጺያን አይን በመግለጥ በአደባባይ የሚታሳዩትን ትዕይንት ይካሄዱም ነበር። ግብፃውያን አይንን እንደ ምልክት በመጠቀም በጉልህ ይጠቀሳሉ። በመቃብር ላይ አይን ሲሳል ሟቾች ከሞት በኋላ ባለው ሕይወት ማየት እንዲችሉ በማሰብ ነው። የሆረስ አይን አይን ኦፍ ሆረስ ታዋቂ የግብፅ ምልክት ነው። የሰውና የንስር አይንን በማዳቀል በጥንታዊ ግብፅ የሚታዩ ምልክቶች ከአፈ ታሪክና ከንግርት ጋር ይተሳሰራሉ። ሆረስ የተባለው አምላክ በአሞራ የሚወክል ሲሆን
ከአጎቱ ሴት ልጅ ጋር ሲዋጋ አይኑን እንዳጣ ይነገራል። ኋላ ላይ ጎተህ ረድቶት አይኑን መልሶ ማየት ይጀምራል። በቅርጾች ላይ አይኑን እንደ ምልክት ይወሰዳል። በሬኔሳንስ የሥነ ጥበብ ዘመን የግብፅ ሥነ ጥበብ ዘዬ ወደ አውሮፓ ተስፋፍቷል። የግብፅ ጽሑፎች ብዙዎችን ቢማርኩም ትክክለኛ ትርጉማቸውን መረዳት ግን ቀላል አልነበረም። ከ1400 እስከ 1500 በነበሩ ዘመናት ጽሑፎች የነበራቸው ሚና የላቀ ነበር። ረቂቅ ትርጉም እንዳላቸውም ይታመናል። ታዋቂ ከሆኑ ምልክቶች መካከል እንስሳት፣ አዕዋፋትና ረቂቅ ምልክቶች መጥቀስ ይቻላል። እነዚህ ምልክቶች ራሳቸውን የቻሉና ትርጉም ያላቸው ተደርጎ ነው የሚቀመጡት። ይህ በሶስት ማዕዘን ውስጥ መሃል ላይ የተቀመጠው አይን ኢሉሚናቶች ምልክት ተደርጎ በተለያዩ እውነታዎች ሲቀርብ ይታያል። ኢሉሚናቶች በሚስጥር ዓለም ተቋጥረው አዲስ ስርዓት ሊዘረጉ ነው የሚለው መላምት ለዘመናት ሲሰማ ቆይቷል። የዚህ ሀሳብ መነሻ በአውሮፓውያኑ 1960ዎቹ የነበረ ልብ ወለዳዊ ክስተት ነው። ጀርመን የነበረው ኢሉሚናቲ ኢራ ወይም የእውቀት አብርሆት ዘመን ከኢሉሚናቲ መነሻ ጋር ይተሳሰራል። ባቫሪያን የሚባል ምስጢራዊ ስብስብ ነበር። ይህም በአውሮፓውያኑ 1776 ነበር የተጀመረው። የተማሩ ሰዎች ተሰባስበው ሃይማኖታዊ ስርዓትና መዋቅር ይነቅፉ ነበር። ፍሪምነስን እንደተባለው ሌላ ምስጢራዊ ቡድን ሁሉ ኢሉሚናቲም ተራማጅ ተደርገው ይወሰዳሉ። ወግ አጥባቂና ክርስቲያን ተቾች ግን አልተቀበሏቸውም። ለተወሰነ ጊዜ ጠፍተው በ1960ዎቹ ዳግመኛ አንሰራርተዋል። እነዚህም ሁሉ ቡድኖች በሶስት ማዕዘን ውስጥ ካለው አይን ጋር መስተሳሰርም ዘመናትን ያስቆጠረ ነው። አንዳንዴ ስለ ምልክቱ የሚሰጡ ትርጓሜዎች የተለያዩ ናቸው። ከፈረንሳይ አብዮት በኋላ በተጻፉ መጻሕፍት ይህ ምስል ሲካተት አዲስ የተገነባችውን ሀገር እንደሚጠብቅ ኃይል ነበር የሚወሰደው። እንደ አውሮፓውያን አቆጣጠር በ1974 በእንግሊዝ የኪነ ህንፃ ባለሙያ ዊል ሬቬል የተሰራው ምልክት እንደ አብዮት ዘብ ተወስዷል። እንደ ፍትህ ምልክት የሚወሰድ ነበር። በአሜሪካ 1782 ወዲህ ቶማስ ጄፈርሰን፣ ቤንጃሚን ፍራንክሊን እና ጆን አዳምስ የራሳቸውን ምልክት ለማካተት ሀሳብ ሰንዝረዋል። ቻርልስ ቶምሰን በሶስት ማዕዘን ውስጥ ያለ አይን እና ፒራሚድ እንደ ምልክት እንዲወሰድ በማድረግ ስማቸው ይነሳል። ዊሊያም ባርቶን ከተባለ ጠበቃና አርቲስት ጋር ነበር ይህንን እውን ያደረጉት። አሁን ያለው ኢሉሚናቲ ከባቫሪያን ምስጢራዊ ቡድን እንደሚለይ በኢሉሚናቲ ላይ ጥናት የሰራው ዴቪድ ብላሜ ይናገራል። ከፍሪምነስስ ጋር የሚያያዙ ምልክቶች ኢሉሚናቶችም እንደሚጠቀሙ ቢታወቅም በግልጽ ምልክቶችን ያላቸውን ዋጋ መግለጽ ግን ቀላል አይደለም። ጆን ኤፍ ኬኔዲ ማገደላቸው የሚለውን ጨምሮ በይፋ ከማይታወቁ ነገሮች ጀርባ ያሉት ኢሉሚናቶች ናቸው የሚለው የሥራ ትንታኔ አሁንም ድረስ ገናና ነው። ጄዚ እና ቢዮንሴ ጨምሮ በርካታ ታዋቂ ሰዎች ኢሉሚናቲ ናቸው ተብሎ ይታመናል። የሙዚቃ ስራዎቻቸውን ሲያቀርቡ ሶስት ማዕዘን ያለው ቅርጽ በመስራት መድረክ ላይ ሲያሳዩ ይስተዋላል። ነገሩ እውነት እንዳልሆነ ቢታወቅም አሁን ድረስ ከ1960ዎቹ የተነሳ የሥራ ትንታኔ በርካቶች ዘንድ ተቀባይነትን አግኝቷል። ፍሪምነስስ በሶስት ማዕዘን ውስጥ ያለ አይን በይፋ መጠቀም የጀመሩት በ18ኛው ክፍለ ዘመን ነው። በአሜሪካ $1 ላይ ያለው በሶስት ማዕዘን ውስጥ ያለ አይን ኢሉሚናቶች የሚነግረን ሳይሆን በ18ኛው ክፍለ ዘመን ስላለው የሥነ ጥበብ ምርጫ የሚገልጽ ነው። ማዶና፣ ካኜ ውስጥ እና ሌሎችም ታዋቂ አርቲስቶች የሚያሳዩት ምልክት ስለ ኢሉሚናቲ የሚነግረን ነገር ባይኖርም አርቲስቶች ያላቸውን የጥበብ ከፍታ ለመግለጽ አይንን ከገናናነት ምልክት አይኮኒክ ጋር ማስተሳሰራቸውን መመልከት ይቻላል። የኢሉሚናቶች መነሻ ከ200 ዓመት በላይ አስቆጥሯል። ከፈረንሳይ አብዮት፣ በአሜሪካ ላይ ከተፈጸመው መስከረም 11 ጥቃት እንዲሁም ከሌሎች ጉልህ ዓለማችን ክስተቶች ጀርባ ኢሉሚናቶች እንዳሉ የሚያምኑ ጥቂቶች አይደሉም። በሶስት ማዕዘን ውስጥ ያለ አይን ጨምሮ ሌሎች ምልክቶች፣ ጽሑፎችና ክስተቶች ከኢሉሚናቶች ጋር ማስተሳሰርም ቀጥሏል። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርም እና የሚያስደንቅ ቪዲዮ ስለቅ መልእክት እንዲደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።